ምርጥ የጸጉር ካራቴን በነገራችን ላይ ጸጉራችሁ እንደዚህ ነው የሚያሳምርላችሁ። እዚች ጋር ጸጉሬ እዩት እንዴት እንደሚያምር በጣም ነው የሚያምረው። እዚች ጋር ሳልታጠበው በፊትና የመጀመሪያው ደግሞ ከታጠብኩ በኋላ ከታጠብኩ በኋላ ነው ማለት ነውና እንዴት እንደሚያምር ውበቱ ወዙ እዚች ጋር እንደነገርኳችሁ ሳልታጠብ በፊት ነውና ሰርቼው ነበር። ከሰራው በኋላ እንዳውም ሳላበጥረው ምን ሳልለው ነበር ይሄን ውህድ የተጠቀምኩትና በጣም ምርጥ ውህድ ሽበት ለሚያስቸግራችሁ በተለይ እንዲሁም ጸጉራችሁ በጣም ለሚደርቅባችሁ እንደዚህ እየሰራችሁ ብትጠቀሙ ጸጉራችሁ ጤናማ ይሆናል። ለጸጉራችሁ እድገት ራሱ በጣም አሪፍ ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ በዚህ ትርፍ ይበልልኝ። ወደ ዛሬ ግብአት ስመጣ እዚች ጋር የተጠቀምኩት 2 ማንኪያ ጥቁር አዝሙድ ተጠቅሜያለሁ። ጥቁር አዝሙድ በነገራችን ላይ ብዙ ጥቅሞች አሉትና ለጸጉር እድገት እንዲሁም ደግሞ ሽበት ለማጥፋት በጤና ዙሪያ ራሱ በጣም ለየት ያለ ጥቅም አለውና የጸጉር ቅባት ራሱ ሰርታችሁ ብትጠቀሙ የጥቁር አዝሙድ ራስ መታት ላለባችሁ በጣም አሪፍ ነው። በዚህ አጋጣሚ እኔም ከዚህ በፊት ኮመንት ጽፋችሁልኛል የተወሰኑ ልጆች እና የራስ መታት በጣም አሪፍ ነው የጥቁር አዝሙድ ዘይት ተብዬ ነበርና በጣም ነው የጠቀመኝ። እግዚአብሔር ይመስገን። የራስ መታት በየጊዜው ነበር እኔ የሚያመኝ፣ አሁን ግን ተመስገን ሄዶ ጠፍቶልኛልና በዚህ መልኩ ሰርታችሁ ብትጠቀሙ በጣም አሪፍ ነው። እዚች ጋር ደግሞ ሌላ ቁርንፍድ ነው። ቁርንፍድ ለጸጉር እድገት እንዲሁም ደግሞ ቁርንፍድ በልኩ ቢሆን በጣም አሪፍ ነው፣ ሳይበዛ ማለት ነው። ነገር ግን ቁርንፍድ ተቀብታችሁ ምንም ጸጉራችሁ ቅባት ካልተቀባችሁ ጸጉራችሁ መድረቁ የማይቀር ነው። በጣም ጸጉር ያደርቃል። ግን ምንድነው ችግር ምንድነው? ዋናው ነገር እስከ አጠቃቀሙንም በትክክል ማወቅ ያስፈልጋልና እዚች ጋር ካመስኩት በኋላ ትንሽ ወደ ከስቶፍ ላይ ነበር የጣድኩት፣ ግን ቶሎ እንትን እንደሌለኝ ወደ ሌላ እሳት ላይ ያረኩት ማለት ነው። እንደዚህ እዚች ጋር አንድ ላይ ነበር። እኔ መጀመሪያ ግን ጥቁር አዝሙዱ በደንብ ባመሰውና ከዛ ቁርንፍዱ እንትን ብለው በጣም አሪፍ ነበር። ግን ምንም ችግር የለውም ዞሮ ማለት ነው። ግን እኔ እዚች ጋር ቁርንፍዱ ወዲያውኑ ከለሩ ቀየረብኝ። መታየት ይሆናል እንትን ሳውጣው መታየት ይሆናል። እዚች ጋር ቀስ እያላችሁ እንትን ካላችሁ ካመሳችሁት በኋላ ቢያንስ ብዙም አይደለም። እዚች ጋር ያያችሁት እንዳልኩኝ ማለት ነው ቁርንፍድ ልክ ሲታመስ ማለት ነው ወደ አመድ ከለር ይሄዳልና በጣም ነው የገረመኝና በዚህ አጋጣሚ ለቻናሌ አዲስ ሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም ደግሞ በኮመንት በላይክ በሸር ለምታበረታቱኝ በጣም ነው ማመሰግነው። በርቺ ጠንክሪ ብላችሁ ምርጥ ኮመንታችሁን ለምትጽፉልኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝና መልካም ሰዎችን ያብዛልን። ከዛ በኋላ እዚች ጋር ፈጨውት። እነዚህ 2 ግብአቶች እንደዚህ ከፈጨው በኋላ ምንድነው ያደረኩት ድስት የራሴ ይሄንን ድስት ሁሌም የምታዩት ነው ውህድ መሰራበት ነውና ነገር ግን ብቀይረው ደስ ነው የሚለኝ። አንድ ቀን ቀይረዋለሁ እና ለምን አያመችም? በቃ የሚያመች አይደለም ወይ ስገለብጥ ምስል በጣም ስለሚያቃጥለኝ ማለት ነው። ከዛ ድስት ላይ ካመጣው በኋላ እዚች ጋር የጨመርኩት ቡና ጨምሬያለሁኝ። ቡና 2 የሾርባ ማንኪያ ጥንጥዬ ማለት ነው። እሱን ጨምሬያለሁ። ንስካፌ ካላችሁ ንስካፌ ብትጨምሩ በጣም አሪፍ ነው። ቡና እዚች ጋር ቡና በነገራችን ላይ ጸጉራችሁ እንዲያበራ ይረዳችኋል። በቃ ጸጉራችሁ የሆነ ከለሩ በጣም ነው የሚያበራ በጣም ነው የሚያምረውና ለፊታችሁ በምትጠቀሙ ሰዓት ራሱ በጣም አሪፍ ነውና ብትጠቀሙት በጣም ምርጥ ነው። ከዛ በኋላ እሳት ላይ ከጣድኩት በኋላ 10 ደቂቃ ያክል እንደዚህ እንትን አፈላሁትና ብዙም ደቂቃ እንትን አላልኩም አልፈጀብኝምና ወዲያውኑ ነበር በዛኛው በጋዝ ስለሆነ የጣድኩት ወዲያውኑ ነበር ይፈላልኝ። ከዛ በኋላ እዚች ጋር ከበረደ በኋላ እዚች ጋር አጠለልኩ። በዚህ መልኩ ታጠሉታላችሁ እንክርዳዱ እንዳይገባ። እዚች ጋር የኛው መጠቀም ካልፈለጋችሁ ነጠላ ካላችሁ በነጠላ መጠቀም ትችላላችሁ። ከዛ መጨረሻ ላይ እዚች ጋር ድስቱን አጥቤ ድስቱ ላይ ቀየርኩት ማለት ነው እዚች ጋር ምክንያቱም የሚገባበት ውህድ ስላለ ይቅርታ ስቅ እያለ አስቸገረኝ። ከዛ እዚች ጋር እኔ የጨመርኩት የበቆሎ ዱቄት እናንተ የበቆሎ ዱቄት ካላችሁ መጨመር ትችላላችሁ። እኔ ላገኝ አልቻልኩም ኒሻ ማለት ነው። የበቆሎ ዱቄት ያኛው አግኝቻለሁ አለ፣ ግን ኒሻ ግን ላገኝ አልቻልኩም። እኔ የምጠቀመው ሩዝ ነው፣ የሩዝ ዱቄት ነው ያለኝ። ይሄ የሩዝ ዱቄት በነገራችን ላይ በጣም ምርጥ ነውና በቤት መስራት ትችላላችሁ። ነገር ግን እኔ የተዘጋጀ ነው የተጠቀምኩት። ከዛ በመጨረሻ እዚች ጋር የጨመርኩበት አንድ ማንኪያ ቡና እንደገና መጨመር ትችላላችሁ እናንተ። እኔ ግን ቡናዬ ትንሽ ስለነበር ካካው ነው የጨመርኩበት። ካካውም በጣም አሪፍ ነው። ከለሩ በጣም እንዲጎላና ቀለም ያለው ከለር እንዲያደርገው ነው የሚረዳውና እዚች ጋር ከለሩ ራሱ በጣም ነው የሚያምረው በነገራችን ላይ። ከዛ እንደገና እሳት ላይ
እሳት ላይ ትጥዱታላችሁ ወይ እናቴ። እሳት ላይ ከጣድኩ በኋላ በዚህ መልኩ እየተንተከተከ፣ በነገራችን ላይ እጃችሁ ማረፍ የለበትም እና እንዳይጓጉልባችሁ። ግን በጣም ምርጥ ውህድ ነው። እግዚአብሔርን በጣም ነው የተመቸኝ። ስቀባው ራሱ በጣም ተመችቶኝ ነው የተቀባሁት እና በዚህ መልኩ ብትቀቡ እየሰራችሁ ቢያንስ በሳምንት ባይመቻችሁ በወር አንዴ የራሱ ምናልባት በወር አንዴ እንደዚህ ሽበት ለሚያስቸግራችሁ በወር አንዴ ብትጠቀሙት በጣም አሪፍ ነው። እግዚአብሔርን ይጠቅማችኋል። ተጠቀሙት። ከዛ በመጨረሻ እንግዲህ ውህዴን በዚህ መልኩ እንትን ብየዋለሁኝ። በእጄ ግን እንትን አላልኩትም። እዚች ጋ እኔ ቅባት አልጨመርኩበትም። እዚች ጋ በእቃ አደረግኩ እቃ ላይ አድርጌዋለሁ እና እናንተ ቅባት መጨመር ትችላላችሁ። እኔ ምንድነው ቅባት ማልጨምረው፣ ሁሌም ውህድ ስታረጉ ቅባት ማድረግ አለባችሁ። እኔ ቅባት ያላደረግኩት ጸጉሬ፣ በነገራችን ላይ እኔ ቅባት አቶ ያቅምና ሁሌም ቅባት ነው። እዚች ጋር ጸጉሬ እንደነገርኳችሁ ቅድም መግቢያ ላይ እና ፈትቼው ነው እንደፈታሁት አላበጠርኩትም። የፊት ለፊቱ ጸጉር በነገራችን ላይ በጣም አድጓል። ያው ድንገተኛ አደጋ ተከስቶበት የተቆረጠው ማለት ነው። በተቻለኛ አቅም እዚች ጋር ቪዲዮን በጣም ነው ያፈጣጠንኩትና ጸጉሬን አካፍዬ በደንብ መሳጅ እያደረግኩ ነበር እየቀባሁት ያለሁት። ጸጉሬ አልታጠብኩትም ነገር